በአሁን ሰዓት በዓለማችንም ሆነ በሀገራችን የሰው ልጅ ትኩረት በከፍተኛ ሁኔታ የተቆጣጠረ ያለው መተግበሪያ የትኛው ነው? መልሱ ግልጽ ነው፣ ቲክቶክ። ቲክቶክ የ21ኛው ክፍለ ዘመን ትልቁ የትኩረት ቫምፓየር ነው። አልጎሪዝሙ የተሰራው ያንተን ስነ ልቦና በሚገባ አጥንቶ ስልክህ ላይ ሰዓታትን እንድታሳልፍና ጊዜህን በነፃ እንድትገብር ነው። በየቀኑ ቲክቶክ ላይ ስክሮል እያደረግ 2 ሰዓት 3 ሰዓት ወይም ከዛ በላይ ታጠፋለህ። ያንን ጊዜ ስታጠፋ ግን ለአንተ የሚገባ አንድም ሳንቲም የለም። እንዲሁም የሞባይል ካርድህንና ኢንተርኔትህ ይባክናል። ነገር ግን ሌላው እውነታ ደግሞ ያንን ቲክታክ ተጠቅመው በየቀኑና በየሳምንቱ በ10 ሺዎች የሚቆጠር ብር ወደ ባንክ አካውንታቸው የሚያስገቡ በርካታ ወጣቶች በሀገራችን አሉ። በዩቲዩብ ላይ ቲክቶክ ቪዲዮ በማየት ብቻ በቀን $100 ይከፈላል፣ ወይም ደግሞ ይህንን ሊንክ በመጫን ብቻ ቲክቶክን ሞኔታይዝ አድርግ የሚሉ ስፍር ቁጥር የሌላቸው ውሸቶችን ትሰማለህ። እኛ ፏኒኬር ላይ የምንነጋገረው እውነታውን ብቻ ነው። ቲክታክ በይፋ ወይም ደግሞ በቀጥታ ቪዲዮዎችን በእይታ ብዛት ወይም ደግሞ ክሬተር ሪዋርድ ፕሮግራም ለመክፈል ያወጣቸው መስፈርቶች አሉ። ኢትዮጵያ ደግሞ በዚህ ዝርዝር ውስጥ የለችም። ታዲያ እነዚህ ወጣቶች በቲክቶክ እንዴት ነው እውነተኛ ገቢ የሚያገኙት? ዛሬ በዚህ ቪዲዮ ምንም አይነት ውሸትና አቋራጭ የሌላቸውን በአሁኑ ሰዓት ኢትዮጵያ ውስጥ ሆነህ በቲክቶክ እውነተኛና ከፍተኛ ገቢ ማግኘት የምትችልባቸውን 4 ዋና ዋና መንገዶችን በዝርዝርና በደረጃ አሳያችኋለሁ። ይህ ስራ ቀላል አይደለም። ጥረት፣ ትዕግስትና ትኩረት ይጠይቃል። ለመማር ዝግጁ ከሆንክ ወደ መጀመሪያው መንገድ እንለፍ። አንደኛው መንገድ ቲክታክ ላይቭ ጊፍቲንግ ወይንም የቲክታክ ላይቭ እና ስጦታዎች። ላይቭ መግባት ማለት ዝም ብሎ የስልክን ካሜራ ከፍቶ መመልከቻ ሰሌዳን እያዩ መቀመጥ አይደለም። ቲክቶክ ላይቭ ማለት በሺዎች የሚቆጠሩ ሰዎች የሚሰበሰቡበት ትልቅ የዲጂታል አዳራሽ ወይም መድረክ ነው። አንድ ሰው መድረክ ላይ ቆሞ ሰዎችን ለመሳብና ትኩረትን ለመያዝ ምን ያስፈልገዋል? ወይ ማስተማር አለበት፣ ወይ ማዝናናት አለበት፣ ካልሆነም ትልቅ ዋጋ ያለው ሀሳብ ማቅረብ አለበት። ሰዎች ጊዜያቸውን ሰጥተው አንተን የሚመለከቱት በነፃ አይደለም። ከዚያ ጊዜ በስተጀርባ ግን ትልቅ የእሴት ወይም ደግሞ የቫልዩ ኤክስቼንጅ አለ። ብዙ ሰዎች ቲክቶክ ላይቭ ላይ ገንዘብ ለማግኘት ዝም ብሎ መለመን ወይም ደግሞ ራስን ማዋረድ ያስፈልጋል ብለው ያስባሉ። ይህ ትልቅ ስህተት ነው። ራስን ዝቅ ሳታደርግ፣ ክብርህን ሳታጣ፣ በተቃራኒው እውነተኛ ዋጋና እውቀትን ለሰዎች እያጋራህ በስጦታዎች ወይም ደግሞ በጊፍቶች ብቻ በየቀኑ በሺዎች የሚቆጠር ብር ማግኘት ትችላለህ። ሰዎች ለምን ስጦታዎችን ይልካሉ ወደሚለው ሳይኮሎጂ እንለፍ። የሳይኮሎጂ ባለሙያዎች እንደሚናገሩት ሰዎች ስጦታዎችን የሚልኩት ለመዝናናት ብቻ አይደለም። ለሚያቀርበው ሰው ወይም ደግሞ እዛ ላይቭ ላይ ለሚመለከቱት ሰው ያላቸውን አክብሮት ለመግለጽ፣ በማህበረሰብ ውስጥ የራሳቸውን ቦታ ለማሳየት ወይም የተለየ ዋጋ ያለው ትምህርት ስላገኙ ምስጋናቸውን ለመግለጽ ነው። ከሶስቱ አንዱ የመሆን ፕሮባቢሊቲው ከ80% በላይ ነው። ዛሬ በዚህ ቪዲዮ ቲክቶክ ላይቭ ላይ ስኬታማ የምትሆኑባቸውን ምርጥ የአቀራረብ ስልቶች፣ የስጦታዎችን የገንዘብ ስሌትና ገንዘብ ወደ ኢትዮጵያ ባንክ በአስተማማኝ ሁኔታ የምታስገቡበትን መንገድ ደረጃ በደረጃ አሳያችኋለሁ። ወደ ተግባራዊው ስልቶቹ ከመግባታችን በፊት የቲክታክ ላይቭ የገንዘብ ስሌት እንዴት እንደሚሰራ በግልጽ እንረዳ። ላይቭ ለመግባት መጀመሪያ የሚያስፈልግህ መስፈርት 1000 ፎሎወሮችን ማግኘት ነው። ይህንን መስፈርት እንደጨረስክ የላይቭ ቁልፉ ይበራል። ተመልካቾችህ ስጦታ ለመላክ መጀመሪያ ቲክታክ ላይ በባንክ ካርዳቸው ወይም ደግሞ በቴሌኮም ክፍያ ኮይን ወይም ደግሞ ሳንቲሞችን ይገዛሉ። ለምሳሌ አንድ ጽጌረዳ ወይም ደግሞ ሮዝ ፍላወር 1 ኮይን ያወጣል። በጣም ውድ የሚባሉት እንደ ቲክታክ ዩኒቨርስ ወይም ደግሞ ላየን ያሉ ስጦታዎች በ10 ሺዎች የሚቆጠሩ ሳንቲሞችን ይጠይቃሉ። ክፍያው እንዴት ነው ወደ አንተ የሚመጣው ወደሚለው ስንመጣ ተመልካቹ ስጦታውን ሲልክ ቲክታክ ያንን ስጦታ ወደ ዳይመንድ ይቀይረዋል። አንድ ዳይመንድ ማለት
$0.005 ማለት ነው። ይህ ማለት 200 ዳይመንዶች ሲኖሩ $1 ታገኛለህ ማለት ነው። እዚህ ጋር ማወቅ ያለብህ እውነት ቲክቶክ ከሚላከው ስጦታ ላይ 50% የራሱን ድርሻ ይወስዳል። ቀሪውን 50% ነው ወደ ዳይመንድ ቀይሮ ለአንተ የሚከፍልህ። ለምሳሌ አንድ ሰው 10,000 ሳንቲም የሚያወጣ ስጦታ ቢልክልህ ቲክቶክ 50%ቱን ወስዶ ለአንተ 5,000 ዳይመንድ ይሰጥሃል። 5,000 ዳይመንድ ማለት ደግሞ $25 ማለት ነው። ይህን በኢትዮጵያ ብር ስታሰላው በአንድ ቪዲዮ ብቻ ምን ያህል ገቢ ማግኘት እንደምትችል መገመት ትችላለህ። ደረጃ 1 ሶስቱ ውጤታማ የላይቭ አቀራረብ አይነቶች። ላይቭ ገብተህ ዝም ብለህ አፍጥጠህ የምትቀመጥ ከሆነ ማንም ሰው አንድም ጽጌረዳ አይልክልህም። ሰዎች ስጦታ እንዲልኩ የሚያስገድዳቸውን ጠንካራ የአቀራረብ ስልት መምረጥ አለብህ። በአሁኑ ሰዓት እጅግ ውጤታማ የሆኑት 3 የአቀራረብ አይነቶች የሚከተሉት ናቸው። አንደኛው ዘ ኢንተራክቲቭ ኤዱኬተር ወይም ደግሞ እውቀትን የምታጋራ እውቀትን የምታካፍል መሆን አለብህ። ይህ ክብርህን ጠብቀህ ከፍተኛ ገቢ የምታገኝበት ምርጡ መንገድ ነው። የራስህ ሙያ ካለህ ለምሳሌ እንግሊዝኛ ቋንቋ፣ የኮምፒውተር እውቀት፣ ፎቶግራፊ ወይም ደግሞ የሂሳብ አሰራር፣ ቪዲዮ ኤዲቲንግ፣ ብዙ አይነት ስኪሎች ሊኖሩህ እውቀቶች ሊኖሩህ ይችላሉ። እነዚህን እውቀቶችህን ላይቭ ገብተህ ሰዎችን በነጻ ታስተምራለህ። ሰዎቹ የሚጠይቁህን ጥያቄ በቀጥታ ትመልሳለህ። በጥያቄና መልስ መሃል ላይ ስጦታዎችን የሚልኩ ሰዎችን ስም እየጠራህ ታመሰግናለህ። ሰዎች ባገኙት እውቀት ተደስተው ስጦታዎችን ያበረክቱልሃል። ሁለተኛው ደግሞ ዘ ሶሻል ሆስት ወይም ደግሞ የውይይት መሪው የሚባለው ነው። ቲክቶክ ላይቭ ላይ እስከ 8 የሚደርሱ ሰዎችን የእንግዳ ሳጥኖች ወይም ደግሞ ገስት ስሎትስ መክፈት ትችላለህ። ወቅታዊና ወጣቶችን የሚስቡ አከራካሪ ርዕሶችን ታነሳለህ። ለምሳሌ ስለ ስኬት፣ ስለ ፍቅር ወይም ደግሞ ስለ ስራ ዕድሎች ወይም ደግሞ ከረንትሊ ስለ ፖለቲካም አሉ አይደል የሚያከራክሩ የሆኑ በቃ በተለያየ ዘርፍ ላይ ስለ እግር ኳስ እነዚህ አይነት ኒሾች አሉና በእነዚህ ኒሾች ሰዎችን ወደ ላይቭህ ጋብዘህ እንዲከራከሩ ታደርጋለህ። አንተ ውይይቱን በጥበብ ትመራለህ። በቃ ፎርማል ስለሆነ መሃል ላይ ከማንም ደጋፊ ሳትሆን ትመራለህ። ይህ ከፍተኛ ተመልካች ስለሚስብ ተከታዮች የሚደግፉትን ተከራካሪ ለማበረታታት ሲሉ ከፍተኛ ስጦታዎችን ይልካሉ። ሶስተኛውና አብዛኞቻችሁ የምታውቁት ላይቭ ባትልስ ነው። እነዚህ የላይቭ ፍልሚያዎች ማለት ነው። ይህ ከሌላ ቲክቶከር ጋር በቀጥታ ስክሪኑን ለሁለት ከፍለህ የምታደርገው የ5 ደቂቃ ውድድር ነው። በዚህ ውድድር ውስጥ የምታሸንፈው በተከታዮችህ በሚላኩ ስጦታዎች ብዛት ነው። ባትሎች አጣዳፊነትን ይፈጥራሉ። ምክንያቱም ተከታዮችህ አንተ እንድታሸንፍ ስለሚፈልጉ በጉጉት ተገፋፍተው ስጦታዎችን ይልኩልሃል። ወደ ደረጃ 2 እንሂድ። ዘ ሴትአፕ ወይም ደግሞ ቴክኒካዊ ዝግጅቶች። ላይቭ ከመግባትህ በፊት ቴክኒካዊ ዝግጅቶችን ማድረግ አለብህ። ሰዎች ላይቭህ ላይ ሲገቡ ጥራት የሌለው ምስል ወይንም ደግሞ የሚረብሽ ድምጽ ካዩ ወዲያውኑ ጥለውህ ስክሮል ነው የሚያደርጉት። ማስተካከል ያለብህ 3 ዋና ዋና ነገሮችን ልንገርህ። አንደኛው ላይቲንግ ነው። ውድ የሆኑ መብራቶች ላያስፈልጉህ ይችላሉ። በቀን የምትገባ ከሆነ ፊትህን ወደ መስኮት በማድረግ የተፈጥሮ ብርሃን ተጠቀም። ማታ ከሆነ ደግሞ ፊትህ ላይ በቂ ብርሃን የሚሰጥ አነስተኛ ሪንግ ላይት ተጠቀም። ሁለተኛው ኦዲዮ ነው። የቲክቶክ ተመልካቾች ከምስል ጥራት ይልቅ ለድምጽ ጥራትም ትልቅ ቦታ ይሰጣሉ። የሚረብሽ የአካባቢ ድምጽ እንዳይኖር ጥንቃቄ ማድረግ በጣም አስፈላጊ ነው። ሶስተኛው ታይትል ነው። ላይቭ ከመጀመርህ በፊት ሰዎች ምን ላይቭ ላይ እንደገባህ እንዲረዱ ማራኪ የሆነ ርዕስ ጻፍ። ለምሳሌ የኔን ኒሽ ተጠቅሚ ላይቭ ላይ ለመግባት ብፈልግ ከዜሮ ተነስተን ኦንላይን ስራ የምንጀምርበት መንገድ ጥያቄና መልስ የሚል ርዕስ አድርጌ ልገባ እችላለሁ። ፍላጎቱ ያላቸው ሰዎች በቀጥታ ገብተው ማየት ይጀምራሉ። ጥያቄዎችን ይጠይቁኛል። ለነሱ እየመለስኩ ላይቭ ላይ የቆየሁ በመጣሁ ቁጥር በደንብ ብዙ ሰዎች ጋር የመድረስ እድል ይኖራል። በዛውም ገንዘብ ወይ ደግሞ ብዙ ኮይን ማግኘት የሚቻልባቸው ሚንሶች ይፈጠራሉ ማለት ነው። ወደ 3ኛው ደረጃ እንለፍ። ገንዘቡን ወደ ኢትዮጵያ በአስተማማኝ ሁኔታ የማስገባት ሂደት። አሁን ወደ እውነተኛውና ትልቁ የኢትዮጵያ ኦንላይን ሰራተኞች ህመም እንምጣ። ቲክቶክ ላይ ዳይመንድ ሰብስበሃል። ዶላሩ በቦርሳ ወይም ደግሞ በዋሌትህ ውስጥ ተቀምጧል። ይህንን ገንዘብ እንዴት ወደ
ወደ ኢትዮጵያ ባንክ አካውንት ወይም ደግሞ ቴሌብርህ ታስገባለህ የሚለው በጣም አስጨናቂ ጉዳይ ነው። ቲክቶክ ገንዘቡን የሚከፍለው በፔፓል ወይም ደግሞ በፔኖር አማካኝነት ብቻ ነው። ይህንን ችግር የምትፈቱባቸው ሁለት እውነተኛ መንገዶች አሉ። አንደኛው ዘ ፔይአውት ፓርትነር ነው። በሌላ ሀገር የሚኖር ታማኝ የሆነ የቅርብ ሰው ሊኖራችሁ ይገባል። በፌስቡክ ቪዲዮ ላይ እንዳየነው በውጭ ሀገር የሚኖር በጣም የምታምኑት የቅርብ ቤተሰብ ወይም ጓደኛ ካለ ያንን ሰው የቲክቶክ ክፍያ መቀበያ ወይም ደግሞ ፔይአውት ሜተር ላይ ታገኘዋለህ። ቲክቶክ ክፍያውን በየሳምንቱ በእሱ የባንክ አካውንት ወይም ደግሞ ፔፓል ውስጥ ያስገባል። እሱ ደግሞ በተለያዩ የሀገር ውስጥ ገንዘብ ማስተላለፊያዎች ዌስተርን ዩኒየን፣ ሪያ ወይም ደግሞ ቴሌብር ሪሚታንስ በቀጥታ ወደ አንተ ይልክልሃል። ሁለተኛው ደግሞ ኤክስቼንጅ ኤጀንትስ ነው። ታማኝ የሀገር ውስጥ ወኪሎች። በውጭ ሀገር የሚኖር ሰው ከሌለህ ኢትዮጵያ ውስጥ ያሉ ታማኝ የሆኑ የዶላር መለወጫ ወኪሎችን መጠቀም ትችላለህ። እነዚህ ሰዎች ያንተን የቲክቶክ ዶላር በፔፓል ወይም ደግሞ በፔኖር ይቀበሉህና ወዲያውኑ ከእነሱ ተመን ቀንሰው የኢትዮጵያ ብር በባንክ ወይም በቴሌብር ያስተላልፉልሃል። እዚህ ጋር ግን እጅግ ከፍተኛ ጥንቃቄ ማድረግ አለብህ። በማህበራዊ ሚዲያ ላይ የምታገኛቸውን ሰዎች ዝም ብለህ አትመን። በቅርብ የምታውቃቸውን በታማኝነት ስማቸው የተመሰከረላቸውን ሰዎች ብቻ ተጠቀም። አንደኛው መንገድ ጨርሰናል። በቀጣይ ደግሞ ሁለተኛው መንገድ ሎካል ብራንዲንግ ፓርትነርሺፕ የሚለውን በቲክቶክ ቪዲዮ እንዴት ማስታወቂያ ሰርተን ገንዘብ ማግኘት እንችላለን፣ ዋጋስ እንዴት ነው የምናወጣው የሚለውን ቪዲዮ ይዤላችሁ እመጣለሁ። ጠብቁኝ።